ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? ታደሰ ነኝ። በዛሬው ቪዲዮ ይዤላችሁ የመጣሁት ደግሞ በኦፕሬሽናል ሪሰርች ቻፕተር 6 ኔትወርኪንግ ሞዴል ኔትወርኪንግ ዲያግራምን እንዴት ኮንስትራክት እናደርጋለን በፓርት ወይም ደግሞ ፕሮግራም ኢቫሉዌሽን ኤንድ ሪቪው ቴክኒክን በመጠቀም እንዴት ነው ኔትወርክ ሞዴሎችን ኮንስትራክት የምናደርግ እንዲሁም ደግሞ ፕሮጀክት ስኬጁሊንግ ታይማቸውን እንዴት ዲተርማይን ማድረግ እንችላለን የሚሉትን አሳያችኋለሁ ማለት ነው። ምናልባትም አብዛኞቻችሁ ኮሜንት ላይ የጻፋችሁልኝ ነበረ በክሪቲካል ፓዝ ሜተድ ላይ ለቅቄላችኋለሁ ወይም ደግሞ ሰርቼላችኋለሁ። ምናልባትም እሱን በደንብ አድርጋችሁ ኢቫሉዌት ካደረጋችሁ ስለ ኔትወርኪንግ ሞዴል በቂ የሆነ ሂንት እንደምታገኙ እርግጠኛ ሆኜ እናገራለሁ። ሰው በዚህኛው ቪዲዮ ደግሞ እነዚህ ነገሮች በፐርት እንዴት ተሰራላችኋለሁ፣ ፐርት ሆኖ ደግሞ አክቲቪቲ ኦን ኖድ በሚለው እንዴት ነው ኔትወርኪንግ ዲያግራሞችን ኮንስትራክት ማድረግ የሚቻለው የሚሉትን ለማሳየት እሞክራለሁ። ሰው ከእናንተ የሚጠበቀው ይህን ቻናል ሳብስክራይብ፣ ላይክ፣ ሼር በማድረግ የቻናሉ ቤተሰብ ሁኑ። እንዲሁም ደግሞ ለጓደኞቻችሁ እንዲደርስላቸው ወይም ደግሞ እንዲደርስ አድርጉትኝ ማለት ነው። ስለዚህ ወደ ዋናው ኮንተንት እንግባ። እስኪ አንድ ኤግዛምፕል ሰጣችኋለሁ። ኦኬ ይህን ኤግዛምፕል መሰረት አድርገን እስኪ እንዴት ነው ኔትወርክ ዲያግራሞችን ኮንስትራክት ማድረግ የምንችለው የሚሉትን እናያለን። ከዛ በፊት ግን ክሪቲካል ፓዝ ሜትድ መሆኑንና ፐርት ወይም ፕሮግራም ኢቫሉዌሽን ሪቪው ቴክኒክ መሆኑን አንድ ኔትወርክ ቴብል ወይም ደግሞ ቴብሉን ለምሳሌ በምንድን ነው የምንለየው ስንል የምንለይባቸው ምክንያቶች ሁለት ነገሮች አሉ። የመጀመሪያው ነገር ምንድነው? አንደኛ ሲፒኤም ሲሆን ዱሬሽን ኦፍ ኢች አክቲቪቲ ኢዝ ኖውን ነው የሚለን የሚታወቅ ነው ማለት አንድ አክቲቪቲ አንድ ዱሬሽን ታይም ብቻ ነው የሚኖራቸው። ሲፒኤም ሲሆን አንድ ዱሬሽን ታይም አለ። ነገር ግን ፐርት ከሆነ ግን ፕሮባቢሊስቲክ ዱሬሽን ነው የሚሰጡ። ፕሮባቢሊስቲክ ማለት ካሁን በፊት ያልሰራው ስራ አይነት ከሆነ ምን ያህል ጊዜ ትጨርሰዋለህ ሲባል ሶስት አይነት ታይሞችን ያስቀምጣል። አንደኛ ሞስት ኦፕቲሚስቲክ ወይም ደግሞ ፈጥኜ እሰራዋለሁ ብሎ የሚያስብ ከሆነ የራሱን ታይም ያስቀምጣል። ሁለተኛው ፒስሚስቲክ ከሆነ ወይም መጨረስ አልችልም ብሎ የሚያስብ ከሆነ ከመጀመሪያው ከሰጠው ታይም የጨመረ ታይም ወይ በዚህ ሰዓት ላልጨርሰው ይችላል ብሎ የራሱን ታይም አሳይን ያደርጋል። ሞስት ላይክሊ ሲሆን ደግሞ ምናልባትም ብሎ ደግሞ ፒስሚስቲክም ሳይሆን ኦፕቲሚስቲክም ሳይሆን ደግሞ እስኪ ተብሎ ቢጠይቅ ደግሞ የሚሰጠው ታይም አለ። ሞስት ላይክ ታይም። ፐርትና ሲፒኤም ለየት የሚያደርጋቸው ነገሮች ምንድነው ማለት ነው? ከዚህ ላይ ሲፒኤም ከሆነ አንድ ዱሬሽን ታይም አለ። ፐርት ከሆነ ግን ምን አለ ማለት ነው? ሶስት ዱሬሽን ታይም አለ። ኦፕቲሚስቲክ ታይም፣ ሞስት ላይክ ታይም እና ፒስሚስቲክ ታይም ተሰጣችሁ። ይሄ ፐርት ነው ማለት ነው። ሞዴሉ ፕሮጀክቱ ኒው ነው ማለት ነው። ካሁን በፊት ያልሰራችሁ ፕሮጀክት ነው የሚለውን ያሳያችኋል። ስለዚህ ይህን እንደነዚህ ያለ ቴብል ቢሰጣችሁ እስኪ እነዚህን ጥያቄዎችን እስኪ እንመልሳቸው። ድሮው ኔትወርክ ዲያግራም ባይ ዩዚንግ አክቲቪቲ ኦን ኖድ። አሁን ሲፒኤም ላይ ከሰራውላችሁ ቪዲዮ ላይ አክቲቪቲ ኦን አሮ አድርጌ ነው የሰራውላችሁ። ስለዚህ በኖድ እንዴት ይሰራል የሚሉትን ደግሞ እናያለን ማለት ነው። ስለዚህ ኔትወርክ ዲያግራም የፐርትን ፕሮጀክት ቴክኒክ በአክቲቪቲ ኦን ኖድ እንዴት ነው ድሮ የምናደርገው? ቢ ፋይንድ ኤክስፔክትድ ታይም። ኤክስፔክትድ ታይም የሚባል ታይም እንጠቀማለን ወይም ደግሞ አቨሬጅ ታይሙ ነው የምፈልጉለት ማለት ነው። አቨሬጅ ታይም ካልሰራችሁ ፕሮጀክት ኮምፕሌሽን ታይሙን በቀላሉ ማግኘት አትችሉም ልክ እንደ ሲፒኤም። ስለዚህ የዚህን ኤክስፔክትድ ታይም ወይም አቨሬጅ ታይሙ መፈለግ ግድ ይለናል። አቨሬጅ ታይም ካገኛችሁ በኋላ አይደንቲፋይ ዘ ክሪቲካል ፓዝ፣ ክሪቲካል ፓዙን በቀላሉ ለመለየት ያግዛችኋል። ስለዚህ ክሪቲካል ፓዞችን እንዴት ነው የምንለይ እናያቸዋለን። ሲ ዲተርማይን ዘ ኢርሊየስት ስታርት፣ ኢርሊየስት ፊኒሽ፣ ሌተስት ስታርት ኤንድ ሌተስት ፊኒሽ ታይም ቱ ኢች ኢቨንትስ ኦር ኢች አክቲቪቲ። ለእያንዳንዱ አክቲቪቲዎች ሌተስት እና ኤርሊየስት ታይማቸውን እንፈልጋለን። ዲ ስላክ ታይም ኦፍ ኢች አክቲቪቲ፣ የእያንዳንዱን አክቲቪቲዎችን ስላክ ታይም ማለትም የነን ክሪቲካል አክቲቪቲዎችን ማለት ነው። የክሪቲካል አክቲቪቲዎች ከሆነ ዜሮ ነው ኦልሬዲ ይታወቃል። ክሪቲካል አክቲቪቲዎች ስላክ ታይማቸው ወይም ፍሎት ታይማቸው ስንት ነው? ዜሮ። ነገር ግን ነን ክሪቲካል የሚባሉት ግን ምንድነው ማለት ነው? ፈልገን እናገኛለን ማለት ነው። ስለዚህ የእነሱን ታይም እንፈልጋለን። ኢ ዘ ቫሪያንስ ኦፍ ኢች አክቲቪቲ። ቫሪያንስ ማለት ፕሮጀክቱ ኮምፕሌት በሚያደርግበት ሰዓት ለምሳሌ የተሰጠው ዱሬሽን ይኖራል። ከሱ ያለውን ዲፈረንሳቸው ምን ያህል ወይም ጋፓቸው ምን ያህል ነው የሚሉትን እንፈልጋለን። እንዲሁም ደግሞ ስታንዳርድ ዲቪዬሽኑን ማለት ነው። ስታንዳርድ ዲቪዬሽን ደግሞ የሚጠቅመን ለምንድን ነው? ዘ ፕሮባቢሊቲ ኦፍ አን ኢቨንት ኦከሪንግ አት ዘ ኤክስፔክትድ ኮምፕሌሽን ዴት ኢፍ ዘ ኦሪጂናል ስኬጁል ታይም ኦፍ ኮምፕሌት ዘ ፕሮጀክት ኢዝ 50 ዴይዝ። በ50 ቀን የመጨረስ ፕሮባቢሊቲው ምን ያህል ነው ተብላችሁ ለምሳሌ ብትጠየቁ ይህን ፕሮባቢሊቲ እንዴት ነው የምንፈልገው? ስለዚህ እነዚህን 6 ነገሮችን ምን እናደርጋለን ማለት ነው? አሁን ባሳየኋችሁ በኔትወርክ ዲያግራም ኮንስትራክት በማድረግ ፓርት ሞዴልን በመጠቀም እንዴት ነው ኮንስትራክት የምናደርግ የሚሉትን አንድ ባንድ እያየነን እንሄዳለን ማለት ነው። ተከተሉ።
ሶሉሽን ኤ ድሮው ኔትወርክ ዲያግራም ባይ ዩዚንግ አክቲቪቲ ኦን ኖድ። ይሄው ኔትወርክ ዲያግራማቸው አሁን ለምሳሌ ይሄ ኔትወርኪንግ ቴብላችሁ ተሰጥቷቸዋል ወይም ደግሞ ይሄ አክቲቪቲዎች እና ኢሚዲየት ፕሪዲሰሰር እንዲሁም ደግሞ የእያንዳንዱ አክቲቪቲዎች ኦፕቲሚስቲክ ታይም፣ ሞስት ላይክሊ ታይም እና ፒሲሚስቲክ ታይም ተሰጥቷቸዋል። ስለዚህ እነዚህ መሰረት አድርጋችሁ ኔትወርክ ዲያግራምን ስሩ ነው የሚለን። ኦኬ ኔትወርክ ዲያግራምን ለመሳል የመጀመሪያ ስራችሁ ምንድነው የሚለን? ኤ ነው የምንጀምረው። አሁን አክቲቪቲ ኮድ እና ኤ ይላል። ከኤ ቀድሞ የተሰራ ስራ አለ። ኢሚዲየት ፕሪዲሰሰር ስንል ዳሽ ይላል። ያ ማለት ኤ ነው የተሰራ፣ ከኤ በፊት የተሰራ ስራ የለም ማለት ነው። ሶ አሁን አክቲቪቲ ኦን ኖድ ስሩ ስትባሉ ምንድነው ከሰርክሏ ውስጥ ወይም ደግሞ ከኖዷ ውስጥ ምን እናደርጋለን ማለት ነው? አክቲቪቲ ኤ ቢ ሲ ዲ እያልን እንጽፋለን። ዜን አሮዎችን ለምን እንጠቀም? ከኤ ቀጥሎ ማን መጣ የሚለውን ለማሳየት ብቻ ነው የምንጠቀማቸው ማለት ነው። ስለዚህ አክቲቪቲ ኦን ኖድ ከሆነ አክቲቪቲ ኦን ዘ ሰርክል ማለት ነው። ስለዚህ እሱ እናስቀምጣለን። እስኪ የመጀመሪያውን ጀምር። አክቲቪቲ ኤ ኢሚዲየት ፕሪዲሰሰር አለው የለው? ስለዚህ ዳሽ ከሆነ ስታርት የምናደርገው ከማን ነው? ማን ነው? ከኤ ነው የምንጀምር። ስለዚህ ይህን ይመስላል አክቲቪቲ ኤ ማለት ይሄው በሰርክል ውስጥ ገብታለች። ኤ ከኤ በፊት የተሰራለ የለም። ስለዚህ ምንም ከሌለ አክቲቪቲ ኤ። እቺ አሮዋ ምን ነው የምታመለክተንን? ከሷ ቀጥሎ ማን ይመጣል የሚለውን ነው የሚጠይቀን ማለት ነው። ስለዚህ ከኤ ቀጥሎ እና ኤ ኮምፕሌት ተደርጓል ከዚህ ሰርክል ላይ። ስለዚህ ይሄ አሮ የሚያመሳየንን የትኛው አክቲቪቲ ነው ከኤ ቀጥሎ የሚመጣ የሚለውን ያሳየናል። ሶ ኤ ኢንድ እንዳደረገ ይለናል። ኢሚዲየት ፕሪዲሰሰር ኤ ኢንድ እንዳደረገ ከዚህ ላይ ኤ ዜን ማን ይመጣ ይለናል? ቢ ስታርት ያደርጋል ይለናል። ሶ አሁን ከኤ ቀጥሎ ማን ነው የሚለንን? ቢ። ይሄው ኤ ኢንድ እንዳደረገ ቢ ይለናል። አሁን ኤ ኢንድ አድርጓል፣ ቢ መጣች ማለት ነው። አሁንም ቢም ከሰርክል ውስጥ ናለች። ኦኬ ቀጥሎ ማን ነው? ቢ ኢንድ እንዳደረገ ማን ነው የሚለንን? ቢ ኢንድ እንዳደረገ ሲ። አሁንም ቢ ኢንድ እንዳደረገ ዲ። አሁን ቢ ኢንድ እንዳደረገ ኢ። ሶስት አክቲቪቲዎች ቢ ኢንድ እንዳደረገ የሚመጡ አክቲቪቲዎች ናቸው ማለት ነው። ስለዚህ አንድ ባንድ እያንዳንዳቸውን በኦርደራቸው እናስቀምጣቸው። ስለዚህ ምንድነው የሚለንን? አሁን ሲን እንጀምር። ቢ ኢንድ እንዳደረገ ሲ ይመጣል ይለናል። አሁን ሲን ይኸው በሰርክል ውስጥ አድርጌ አስቀመጥኳት። ሲ ኢንድ እንዳደረገ አሁን ሲ ኢንድ እንዳደረገ ሳይሆን የሚለን ማን ነው? ዲ ደግሞ ቢ ኢንድ እንዳደረገ አሁን ከቢ ከወደዚህ ነው የሚመጣ ማለት ነው። ያ ማለት ቢ ዲ ማለት ቢ ኢንድ እንዳደረገ ማለት ልክ በሲ ተራ ነው የምንመጣ ማለት ነው። ይኸው ይህን ይመስላል ነው። ምንድነው የሚለንን? ዲ ስታርት የሚያደርገው ቢ ፊኒሽ እንዳደረገ። አሁንም ኢ የምንለው አክቲቪቲም ከቢ ነው። ስለዚህ ኢ ማለትም ይህን ይመስላል። ኢ ያ ማለት ኢ ስታርት የሚያደርገው ቢ ኢንድ እንዳደረገ ነው ተብሏል። አሁን ሶስቱ አክቲቪቲዎች ከአንድ አክቲቪቲ ላይ ማን ነው ስታርት ያደርጋሉ ማለት ነው። እሺ አሁን ዲን ሲን ኢን ሰርች አለው። ኤፍን ቀጥለን ኤፍ ከማን መጣ ነው የሚለን? ከሲና ከዲ። ይሄው ይህን ይመስላል። ኤፍ ማለት ሲና ዲ ኮምፕሌት እንዳደረጉ ወይም ኢንድ እንዳደረጉ ኤፍ ስታርት ያደርጋል። ለምንድን ነው እንደዚህ ማድረግ ያስፈለገው? ከዚህ ላይ ለምሳሌ ለምን ደሚ አንጠቀምም ማለት እንችላለን። ለምሳሌ ደሚ መጠቀም የምንችልባቸው ኮንዲሽኖች አሉ። ደሚ የምንጠቀመው መቼ ነው? ከኤፍ ከዲ ብቻውን የሚመጣ አክቲቪቲ ካለ ብቻ ነው። አሁን ዲ ከኤፍ ውጭ ካሉት አክቲቪቲዎች ከጂ ከኤች ከአይ ከጄ ከኬ ዲ ላይ የሚመጣ አክቲቪቲ አለ የለም። ሲ ላይ የሚመጣ አለ የለም። አሁን ሲ ላይ ብቻውን የሚመጣ አክቲቪቲ ከነዚህ አክቲቪቲዎች ቢኖር ኑሮ ደሚ ነው የሚያስፈልገን። በደሚ ነው ኮኔክት እናደርጋቸው። ወይም ከዲ ላይ የሚመጣ ኑሮ ቢሆን ለምሳሌ በደሚ ኮኔክት እናደርገዋለን። ነገር ግን ከሲና ከዲ ከኤፍ ውጭ የሚመጣ አክቲቪቲ የለም ስለተባለ ምን እናደርጋለን ማለት ነው? ቀጥታ ወስደ አሮዎችን ኮኔክት አድርገን ዲና ሲ ኮምፕሌት እንዳደረጉ ኤፍ ስታርት ያደርጋል የሚለውን ለማሳየት እንጠቀማለን ማለት ነው። በዚህ ሰዓት ምንም አይነት ደሚ አትጠቀሙ። ለምን? ከሲና ከዲ ሌላ ብቸኛ የሚመጣ አክቲቪቲ ስለሌለ ማለት ነው። ኦኬ ይህን ይመስላል። አሁን ኤፍን ካገኛችሁ ከኤፍ ቀጥሎ ማን አለ? ጂ ከማን ይመጣ? ከኤፍ። አሁን ጂ ኤፍ አለች። ኤፍ ኮምፕሌት እንዳደረገች ማን ይመጣ ብለናል? ጂ። ስለዚህ ኤፍ ኮምፕሌት እንዳደረገች ጂ ማለት ይሄ ነው ማለት ነው። ኤፍ ኢንድ አድርጋለች ከዚህ ዜን ማን ይመጣ ማለት ነው? ጂ ስታርት ያደርጋል ማለት ነው። ስለዚህ ከኤፍ ማን መጣ ማለት ነው? ጂ። ኦኬ ኤች ከማን ነው? ከኢ። ኢ ደግሞ ከዚህ ትስራለች ከዚህ። ስለዚህ ኢ ኢንድ እንዳደረገች ማን ይመጣ ብሎናል? ኤች ስታርት ያደርጋል ይለናል። ስለዚህ ይሄ ማለት ደግሞ ይሄ ኢ
ኢንድ እንዳደረገች ኤች ስታርት አደረገች ማለት ነው። ሰርክል ውስጥ ናቸው ሁሉም ያሉ። ኦኬ ኤችን ጨረስነን። አይ ይለናል። አይስ አይ ስታርት የምታደርገው ማን እንዳለቀ ነው የሚለንን ጂና ኤች። ጂና ኤች ማለት ከተለያየ ቦታ ላይ ናሉ። ሁለቱ ከተለያዩ ኤሪያዎች ናሉ። ልክ እንደማን ነው ኮኔክት የምናደርገው? እንደ ኤፍ ነው ኮኔክት የምናደርገው። አመጣን ኤችን ጂን ወደዚህ እናመጣለን፣ ኤችንም ወደዚህ እናመጣና በአንድ ሰርክል አድርገን ሁለቶችን ኮኔክት እናደርግና ማንን ክሬት እናደርጋለን ማለት ነው? አይ የምትለውን አክቲቪቲ ክሬት እናደርጋለን ማለት ነው። ሶ ይህን ይመስላል። አይ ማለት ጂ ኢንድ እንዳደረገና ኤች ኢንድ እንዳደረገ ዜን አይ ስታርት ያደርጋል ተብለናል። ስለዚህ ይህን ይመስላል ማለት ነው። አይን ስታርት አደረግን። ዜን ከአይ ቀጥሎ ማንን መጣ? ጄ። ጄ የምንለው አክቲቪቲ ብቸኛው ከማንን መጣ? ከአይ ብቻ ነው። ስለዚህ ፎርዋርድ ፓስ ምን እንላለን ማለት ነው? ይሄን ይመስላል ማለት ነው። ስለዚህ አይ ኮምፕሌት እንዳደረገ ጄ ስታርት ያደርጋል ትላላችሁ። ኦኬ ጄ ስታርት ካደረገ ቀጥሎ ማንን መጣው? ኬ። ኬ ከማን ቀጥሎ መጣ? ከጄ። ስለዚህ ጄ እዚህ ጋር አለች፣ ኢንድ አድርጋለች። ስለዚህ ጄ ኢንድ እንዳደረገ ኬ ምን ታደርጋለች ማለት ነው? ስታርት ያደርጋል ማለት ነው። ስለዚህ ይሄው ኬ ስታርት ያደርጋል እንላለን ማለት ነው። ስለዚህ አሁን ኔትወርክ ዲያግራማችሁ አክቲቪቲ ኦን ኖድ ሲሆን በዚህ መንገድ ዴቨሎፕ ታረጉታላችሁ ማለት ነው። ስለዚህ ምናልባትም ኔትወርክ ዲያግራም አክቲቪቲ ኦን ኖድ የምትለው ምንድነው ማለት ነው? ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ የምንላቸው ሁሉም አክቲቪቲዎች ከሰርክሉ ውስጥ ይሄ ሰርክል የሚያሳየው ምንድነው ማለት ነው? ለእያንዳንዱ አክቲቪቲዎች ስታርቲንጋቸውም ኢንዳቸውም በዛው ላይ ነው አለ ማለት ነው። ከዛ ሰርክል ላይ ምንድነው ማለት ነው? ለምሳሌ ኤ ስንል ስታርት ያደረገበትን ኢንድ የሚያደርገውን ከዛ ላይ ነው። አሮው የሚያመለክተኝ ምንድነው? ኤ ኢንድ እንዳደረገ ቢ ስታርት ያደርጋል ምትለውን ብቻ ነው የሚያመለክተው ማለት ነው። ስለዚህ በዚህ መሰረት መረዳት ትችላላችሁ። አሁን ይህን ከሰራችሁ በኋላ ቀጥለን የምንሰራው ምንድነው የሚለው ፋይንድ ኤክስፔክትድ ታስክ ታይም ኤንድ አይደንቲፋይ ዘ ክሪቲካል ፓዝ ይላችኋል። እስኪ አሁን ከዚህ ላይ ከመጀመሪያው ላይ ክሪቲካል ፓዝ ውስጥ የትኛው ነው? ኤ ቢ ዲ ኤፍ ጂ አይ ጄ ኬ ይላል። ያ ማለት ኤ ቢ 1 ቢ ዲ 2 ዲ ኤፍ 3 ኤፍ ጂ 4 ጂ አይ 5 አይ ጄ 6 ጄ ኬ 7 አንድ ፓዝ አለን። ኤ ቢ 1 ቢ ሲ 2 ሲ ኤፍ 3 ኤፍ ጂ 4 ጂ አይ 5 አይ ጄ 6 ጄ ኬ 7 አሁንም ሁለተኛ ሰባተኛ ፓዝ አገኘን። ሶስተኛው ኤ ቢ 1 ቢኢ 2 ኢኤች 3 ኤች አይ 4 አይ ጄ 5 ጄ ኬ 6 አሁን ክሪቲካል ፓዝ የሚባለው ዘ ሎንገስት ፓዝ ያለው ነው ማለት ነው አይደለ? ስለዚህ ሎንገስት ፓዝ ከሆነ ደግሞ ሁለቱም 7 አላቸው፣ የመጨረሻው 6 አለው። ስለዚህ ሁለቱ 7 ናቸው። ስለዚህ 7 የሚለው አሁን ከዚህ ላይ እኩል ቢመጣ የትኛውን እንታስቀድሙት? ኮሜንት ላይ እንደጻፋችሁልኝ አንድ ተማሪ ጽፎልኛል ኮሜንት ሁለት ፓዞች እኩል ቢመጡ ወይም ከሁለት በላይ ፓዞች እኩል ቢመጡ ክሪቲካል ፓዙን እንዴት ነው የምንለየው የሚለውን በምጠይቅበት ሰዓት ምንድነው የምታረጉት ማለት ነው? ዱሬሽናቸውን እየደመራችሁ ትሄዱና ከፍተኛ ዱሬሽን ታይም ያለበትን ታስቀድሙታላችሁ ማለት ነው። በቃ ይሄ ነው። ከዚህ የተለየ ነገር አስቡ። ስለዚህ ሁለቱም 7 ያለባቸውን የተሰጣቸውን ዱሬሽን ታይማቸው ምን ታረጋላችሁ ማለት ነው? ትደምሩና ምን ታረጋላችሁ ማለት ነው? ቶታል ኮምፕሌሽን ታይሙ ሃይስት የሆነበትን አይታችሁ ክሪቲካል ፓዝ ኢዝ ዛት ፓዝ ማለት ነው። ስለዚህ ክሪቲካል ፓዝ ምንለው ሎንግስት ፓዝ ያለበትን ወይም ዱሬሽን ታይሙ ሎንግስት የሆነበትን ትመርጡና ታስቀድሙታላችሁ ማለት ነው። ስለዚህ ይህን ይመስላል። ኦኬ አሁን ፋይንድ ኤክስፔክትድ ታስክ ታይም ኤንድ አይደንቲፋይ ዘ ክሪቲካል ፓዝ ይህን ያስቀምጥላችኋል። አሁን እንዴት ነው ይህንን ቁጥሩን ለምሳሌ ያስቀምጥኩላችሁን ልንገራችሁ። ለምሳሌ የመጀመሪያውን እንስራ። ይሄ ማለት አሁን እችን እንደ ሳምፕል አሳያችሁና ሌላውን በዛው መሰረት መስራት ትችላላችሁ። ዱሬሽናቸውን ታስቀምጣችሁ። ኤክስፔክትድ ታይም ማለት ኦፕቲሚስቲክ ታይም አለ። ይሄ ኦፕቲሚስቲክ ምንላቸው እነዚህ ታይሞች ናቸው። በዚህ ተራሩት ኦፕቲሚስቲክ እነዚህ ናቸው። ዜን ፕላስ ይልና 4 ታይምስ ሞስት ላይክሊ ታይም ተባለ። 4 ታይምስ ሞስት ላይክሊ ታይም ፕላስ እና ፒስሚስቲክ ታይም ዲቫይድድ ባይ 6 አድርገን እናገኛለን ማለት ነው። ለምሳሌ ይሄን እኩል ይሆናል። ኦፕቲሚስቲኩ ስንት ነው? 8 ሰዓት። 8 ሲደመር 9 4 ሲባዛ በ9 ስንት ነው? 36 ሲደመር 16
ሲካፈል ለ6 እናደርጋለን ማለት ነው። እኩል ይሆናል ስንት ይመጣላችኋል ማለት ነው? 8 ሲደመር 36 44 44 ሲደመር 16 60 ሲካፈል ለ6 ስንት መጣለች ማለት ነው? 10 ማለት ነው። ስለዚህ እቺ የመጣችው ስንት ማለት ነው? እኩል ይሆናል 10 የምትለው መጣች ማለት ነው። ስለዚህ እቺ የሚያሳየን ምንድነው ማለት ነው? 10 ታይም የምትለው ወይም ደግሞ 10 ሰዓት ናት። ኤክስፔክትድ አቨሬጅ ታይሟ 10 ሰዓት ናት የምትለውን ያሳያል ማለት ነው። ልክ እንደዚህ ሁሉ ሌሎችም ስትሰሩ እንደምታደርጉት 4 ሲሆንስ እቺን 4 እንዴት እንደመጣች ታሳያችሁ። 4 ማለት እኩል ይሆናል 2 ሲደመር ትላላችሁ 4 ሲባዛ ሞስት ላይክ ታይም ስንት ናት? ከዚህ ላይ ሞስት ላይክ ታይሟ 4 ናት። 4 ሲባዛ በ4 ታደርጓታላችሁ። 4 ሲባዛ በ4 16 ሲደመር ፒስሚስ ኳስ ናት 6 ሰዓት 6 ሲካፈል ለስንት ነው የምታደርጉት? ለ6 ማለት ነው። እኩል ይሆናል ስንት ይመጣላችኋል? 2 ሲደመር 16 18 ሲደመር 6 24 24 ሲካፈል ለ6 እኩል ይሆናል 4 ማለት ነው። ስለዚህ ይሄው እንደዚህ መጣለች። ልክ ይሄኛውን ስትሰሩ ልክ እንደዛው ማለት ነው። ማለት 4 ሲደመር ሞስት ላይክ ታይም ስንት? 7 7 ሲባዛ በ4 28 28 ሲደመር ፒስሚስቲክ ስንት? 10 ሰዓት ሲካፈል ለ6 ሰዓት ለ6 ማለት 6 ሰዓት ሳይሆን 6 እኩል ይሆናል ስንት ይመጣል? 4 ሲደመር 28 32 ሲደመር 10 42 ሲካፈል ለ6 እኩል ይሆናል 7 ሰዓት። ስለዚህ እያንዳንዳቸውን ታይም ሌሎችንም በዛው መሰረት እንደዚህ አድርጋችሁ ስትሰሩት ይመጣላችኋል ማለት ነው። ስለዚህ እነዚህ ታይሞች ምንድናቸው? እነዚህ ታይሞች የሚያሳዩን ምንድናቸው? ኦን አቨሬጅ the durations of each activity ማለት ነው። ስለዚህ እያንዳንዳቸው አክቲቪቲ ኦን አቨሬጅ ሊወስድባችሁ የሚችሉ በአማካኝ ይህን ያህል ሰዓት ነው። ስለዚህ አሁን ክሪቲካል ፓዙን በሚፈልጉበት ሰዓት ወይም ሌተስት ታይም እና ኢርሊስት ታይም በሚፈልጉበት ሰዓት ምን እንጠቀማለን? ፒስሚስቲኩን ሞስት ላይክሊ ወይም ኦፕቲሚስቲኩን ሳይሆን የምትጠቀሙት የትኛው ነው? ኤክስፔክትድ ታይም ወይም አቨሬጅ ታይም ወይም ሚን ታይሟን ተጠቀሙና ምን ታደርጋላችሁ ማለት ነው? የሌሎችን ስራ ትሰራላችሁ ማለት ነው። ስለዚህ ይህን አሁን ካገኘው በኋላ ምን እናደርጋለን ማለት ነው? ወደ ሌሎች ልሄድላችሁ። ለምን ሌሎችንም ልክ በዛው መሰረት መስራት እንድትችሉ ሊያግዛችሁ ስለሚችል ማለት ነው። መደጋገም እንዳይሆንባችሁ ጥርምጥ እንዲላችሁ እንደዛ ይሁን። ስለዚህ ይሄ መጥቶላችኋል። ሶ እነዚህ ኤክስፔክትድ ታይሞች አሏችሁ። እነዚህን ኤክስፔክትድ ታይም ይዛችሁ ምን ታደርጋላችሁ ማለት ነው? እነዚህን ኤክስፔክትድ ታይም ይዛችሁ ምን ታደርጋላችሁ? ኔትወርክ ዲያግራሙ ላይ ትሄዱና ድሮ ካደረጋችሁ ላይ ታይሞችን እናስቀምጣለን ማለት ነው። ኦኬ እናስቀምጥ እስኪ። አሁን ይሄው ኤክስፔክትድ ታይማችሁ እነዚህ ናቸው። አሁን ከእያንዳንዳቸው ላይ ምን አስቀምጣለሁ ማለት ነው? ዱሬሽናቸውን አስቀምጣለሁ። ኦኬ ዱሬሽናቸውን ለማስቀመጥ ይሄው ለምሳሌ ኤ ላይ ኤ ስንት ሰዓት ነው የሚለን? ኤክስፔክትድ ታይሙ ስንት ነው? ኤ 10 ሰዓት። ስለዚህ ኤ ማለት 10 ሰዓት ነው ማለት ነው። 10 ሰዓት ዜን ቢ ስንት ሰዓት ላይ የሚፈጅበት ነው ያለን? 4 ሰዓት ይላል። 4 ሰዓት ሲ ስንት ሰዓት ነው ሲ የሚፈጅበት? ሲ ለመፍጀት ስንት ሰዓት ነው? 7 ሰዓት ኤክስፔክትድ ታይሙ ማለት ነው። ዲ ስንት ሰዓት ነው የሚፈጅበት? ዲ ላይ ኤክስፔክትድ ታይሙ ስንት ነው? 5 ማለት ነው። ስለዚህ ዲ ማለት 5 ሰዓት። ኢ ኤክስፔክትድ ታይሙ ስንት ነው? 8 ሰዓት። ይሄው ኢ ማለት በኢ ተራ ስመጡ 8 ሰዓት ነው የሚለን። ኤፍ ኤክስፔክትድ ታይሙ ስንት ነው? ኤፍ ኤክስፔክትድ ታይሙ ስንት ነው? ኤፍ ኤክስፔክትድ ታይማችሁ ስንት ነው የሚላችሁ? 3 ሰዓት። ጂ ኤክስፔክትድ ታይም ስንት ነው? 5 ሰዓት 5 ሰዓት። ኤች ኤክስፔክትድ ታይማችሁ ስንት ነው? 6 ሰዓት። ኤች ኤክስፔክት ታይማችሁ 6 ሰዓት። አይ ኤክስፔክት ታይም ስንት ነው? 5 ሰዓት። ያው 5 ሰዓት ነው። ጄ ኤክስፔክት ታይም ስንት ነው? 8 ሰዓት። ኬ ኤክስፔክትድ ታይም ስንት ነው? 6 ሰዓት።
ስለዚህ ይህን ይመስላል ማለት ነው። አሁን የእያንዳንዱን አክቲቪቲዎች ኤክስፔክት ታይም ታገኛችሁ በኋላ ከአክቲቪቲዎች ከሰርክሏ ላይ ምን ታደርጋላችሁ ማለት ነው ታስቀምጣላችሁ። ይሄ ምንድነው የሚያሳየንን የእያንዳንዱ አክቲቪቲ ዱሬሽን ኦን አቨሬጅ ማለት ነው። ስለዚህ ከዚህ ቀጥሎ የምንሰራው ስራ ምንድነው የሚለንን ክሪቲካል ፓዙ። እስኪ አሁን ክሪቲካል ፓዙ እንዲሁ በማየት በቀላሉ መለየት ትችላላችሁ። እንዴት ነው የምንለየው? ሁለቱ 7 ፓዝ ያላቸው የትኞች ናቸው? ኤ ቢ ዲ ኤፍ ጂ አይ ጄ ኬ 7 ኤ ቢ ሲ ኤፍ ጂ አይ ጄ ኬ ስንል 7 ከታች ያሉ ወደ 6። ስለዚህ ከሁለቶች እና ወደ 10 ሲደመር 4 14 ሲደመር 5 19 ሲደመር 3 22 ሲደመር 5 27 ሲደመር 5 32 ሲደመር 8 40 ሲደመር 6 46 ሰዓት የመጀመሪያው ፓዝ። ሁለተኛው 10 ሲደመር 4 14 ሲደመር 7 21 ሲደመር 3 24 ሲደመር 5 29 ሲደመር 5 34 ሲደመር 8 42 ሲደመር 6 48። ስለዚህ አሁን ከሁለቱ ፓስ በቀላሉ ይሄን ካገኛችሁ በኋላ በቀላሉ የምንለዩት ምንድነው ማለት ነው 46 ሰዓት እና 48 ሰዓት ነው የሚላችሁ። ክሪቲካል ፓሱን ለመለየት ምንድነው ማለት ነው ሎንገስት ዱሬሽን የሚወስድበት 48 ሰዓት ያለበት ይሆናል ማለት ነው። ሶ ክሪቲካል ፓስ ምንላችሁ ምንድነው ኤ ቢ ሲ ኤፍ ጂ አይ ጄ ኬ የሚለውን በቀላሉ ትመርጣላችሁ ማለት ነው። ስለዚህ ይሄ ክሪቲካል ፓዙ እሱ ይሆናል ማለት ነው። ዲተርማይን ዘ ኤርሊየስት ስታርት ኤርሊየስት ፊኒሽ ሌተስት ስታርት ሌተስት ፊኒሽ ታይም ቱ ኢች ኢቨንትስ ኦር አክቲቪቲስ። ኢቨንት ያለበት ምክንያት ምንድነው? ሰርክል ላይ ስለሆነች ማለት ነው። አክቲቪቲዎች ሰርክል ላይ ስለሆነ። ኦኬ ይሄን ካገኛችሁ በኋላ ምንድነው የምትሰሩት ማለት ነው? አሁን የመጀመሪያው ቴብል ላይ አስቀምጬላችሁ ኤርሊየስት ስታርት እና ሌተስት ፊኒሽ እንዴት ነው ይሰራ የሚሉትን እያቸው። ኦኬ አሁን እዚህ ላይ የማን ልስራላችሁ? የኤ ልስራላችሁ። ኤ ማለት ከዚህ ሰርክል ላይ ምንድናት 10 ላይ በምትለበት ሰዓት ከኤ በፊት የተሰራ ስራ አለ የለም? ስታርቷ ስንት ማለት ነው? 0 ማለት ከኤ በፊት የተሰራ የለም። ኦኬ ኤ ፊኒሽ የሚያደርገውስ የተሰጠው ሰዓት ስንት ነው? 10 ሰዓት ሲደመር 0 10 ሰዓት ማለት ነው። ኦኬ ቢ ስታርት የሚያደርገው ከማን ቀጥሎ ነው? ኤ ፊኒሽ እንዳደረገ ኤ ኢርሌስት ፊኒሽ የኤ ኢርሌስት ፊኒሽ ለማን ስታርቲንግ ለማ ነው? ለቢ። ስለዚህ ስንት ሰዓት ነው ማለት ነው? 10 ሰዓት ከተሰራ በኋላ 10 ቀን ከተሰራ በኋላ ማለት ነው። አሁን ኢን ተርምስ ኦፍ ዴይ ነው የተሰጣችሁ ከሆነ ዴይ ትሉታላችሁ፣ ሀወር ከሆነ ሀወር። ስለዚህ ኢን ተርምስ ኦፍ ዴይ አድርገን ውሰድና በቀን ቼክ እናድርገው ማለት ነው። ስለዚህ ኤ ከመጀመሩ በፊት ምንም ቀን አልተጀመረም፣ 0 ነበረ፣ ምንም ስራ አልተሰራም። ነገር ግን ኤን ለመጨረስ 10 ቀን አለው። ስለዚህ 10ሩን ቀን ሲጨርስ ምን ያደርጋል ማለት ነው? ኤ አለቀ ማለት ነው። ኤ እንዳለቀ ቢ ይጀምራል። ስለዚህ የኤ ፊኒሽ ሃወር ወይም ዴይ ማለት ለቢ ምንድነው ማለት ስታርቲንግ ዴይ ይሆናል። ኦኬ ዜን ቢ ፊኒሽ የሚያደርገው መቼ ነው? ቢ የተሰጠው ቀን ስንት ነው? 4 ቀን ተሰጥቷል። ስለዚህ መደመር ነው 10 ሲደመር 4 14 ቀን ማለት ነው። 14 ቀን ላይ ይጨርሳል ማንን? ቢን ማለት ነው። ቢን ሲጨርስ 14ኛው ቀን ላይ ደርሷል ማለት ነው። ኦኬ ሲ ማለት ከማን ነው የሚነሳ? ከቢ። ዲ ከማን ነው? ከቢ። ኢ ከማን ነው? ከቢ። ስለዚህ አሁን የቢ ፊኒሺንግ 14 ሰዓት ማለት ለሶስቱም ትጠቅማቸዋለች። ስለዚህ ሲን እንስራ 14 ስታርት ያደረገው 14ኛው ቀን ላይ ነው። ሲ ስታርት ያደረገው ከ14ኛው ቀን ላይ ነው። ሲን ለመስራት ስንት ቀን ነው? 7 ቀን። ስለዚህ 14 ሲደመር 7 ነው 21 ቀን ፈጅቶበታል ማለት ነው። ሲ እስከሚያልቅ ድረስ 21ኛው ቀን ላይ ሲ አልቋል ማለት ነው። ኦኬ አሁንም ዲ ከማን ነው ስታርት የሚያደርግ ነው የተባለው? ከቢ። የቢ ፊኒሺንግ ስንት ናት? 14 ሰዓት 14 ዲ ማለት የዲ ማለት ነው። ስለዚህ ዲ የተሰጠው ሰዓት ቀን ስንት ነው? 5 ቀን። ስለዚህ 14 ሲደመር 5 19 ቀን ማለት ነው። ስለዚህ ዲ ሲያልቅ 19ኛው ቀን ላይ ያልቋል ማለት ነው። ኢ ማለትስ? ኢ ማሁኑ ከቢ ነው የምትመጣ። ስለዚህ ከቢ ከሆነች መነሻዋ ስንት ማለት ነው? 14ኛው ቀን ላይ ነው የጀመረ። 14ኛው ቀን ላይ ከጀመረ ኢን ለመስራት ስንት ቀን የሚፈጅበት? 8 ቀን። ስለዚህ 8 ሲደመር 14 22 ቀን ይሆናል ማለት ነው። ስለዚህ 22ኛው ቀን ላይ ኢ ኮምፕሊት ይደረጋል ማለት ነው። ያ ማለት አጠቃላይ ኢ ሲያልቅ 22ኛው ቀን ደርሷል ማለት ነው። ኦኬ ኤፍ አሁን ቀጥሎ መጠማ ነው። ኤፍ ከማን ነው የሚመጣ? ከሁለቱ አክቲቪቲዎች ነው የሚመጣ። አሁን ከዚህ ላይ በደንብ አድርጋችሁ መውሰድ ያለብን ኮንሲደር ማድረግ ያለባችሁ ነገር ምንድነው? ኤፍን ከሁለት ቦታ የሚመጣ ከሆነ በዚህ ሰዓት ምን ያስፈልገና ማለት ነው? ሃይስት የሆነውን የምትወስዱት ዱሬሽኑ ሃይስት የሆነው። ለምሳሌ ኤፍ ማለት ከዲ እና ከሲ የዲ ኮምፕሌሽን ታይሟ ስንት ናት? የዲ ኮምፕሌሽን ታይም ዲ ኮምፕሌሽን ታይሟ 19 ናት። 19 ኦኬ ሲ ኮምፕሌት ያደረገችበትስ 21 ነው።
ስለዚህ ከሁለቱ ከፍተኛው ነው የምትወስዱት። ስለዚህ ሲ 21 ያለችባትን ተወስዷትና 21ኛው ቀን ጀምራችሁ ነው የምትሰሩ ማለት ነው። 21ኛው ቀን ኤፍ ስታርት ያደርጋል። ነገር ግን የሚጨርሰው ስንት ቀን ነው? ስንት ሰዓት ሰጠው? ዱሬሽን ስንት ነው? 3 ቀን። ስለዚህ 21 ሲደመር 3 24ኛው ቀን ላይ ኤፍ የምንለው አክቲቪቲ ኮምፕሊት ያደርጋል ማለት ነው። ኤፍ እንዳለቀ ማንም ይመጣ ጂ ስንት ነው የተሰጠው ቀን? ስለዚህ ኤፍ አሁን ጂ ከማን ነው ስታርት ያደረገው? ኤፍ ኮምፕሊት እንዳደረገ። ስለዚህ የኤፍ ፊኒሺንግ ታይሟ 24ቷ ምን ትሆናለች ማለት ነው? ለጂ ስታርቲንግ ትሆናለች ማለት ነው። ስለዚህ ጂ ስታርቲንግ ዜን 5 ቀን ተሰጥቶታል። ደግሞ 5 ሲደመር 24 29ኛው ቀን ላይ ጂ ኮምፕሊት ይደረጋል ማለት ነው። ኦኬ ኤች ማለት ደግሞ ከኢ ነው የምትመጣ። ኢ ነው ስታርት ያደረገችው። ኢ ኮምፕሊት እንዳደረገች ኤች ስታርት ያደርጋል። ስለዚህ ኢ ኮምፕሊሽን ታይም ስንት ነው? የኢ ኮምፕሊሽን ታይም ማለት 22 ማለት ነው። ስለዚህ እዚህ ላይ መጣና 22 ቀን ሲደመር ኤችን ለመስራት 6 ቀን ተሰጥቶታል። ስንት ይሆናል ማለት ነው? 28ኛው ቀን ላይ ኤች ያልቃል ማለት ነው። 28ኛው ቀን ላይ ኤች ካለቀ ቀጥሎ ያለው አክቲቪቲ ማለት ነው አይ የምንለው አክቲቪቲ ነው። አይ ደግሞ የሚመጣው ከማን ነው? ከሁለቱ ነው። ከጂ እና ከኤች ኮምፕሊት እንዳደረጉ ሁለቱ እንዳለቁ ምን ያደርጋል ማለት ነው? አይ ይጀምራል። ስለዚህ አሁንም ልክ እንደ ኤፍ እንደሰራ ነው ሁሉ ምን እናደርጋለን ማለት ነው? ሃይስት ዱሬሽን ያለበት የትኛው ነው የሚለውን ከሁለቱ ከጂ እና ከኤች ታወዳድሩና ሃይስቱን ትወስዳላችሁ። እሺ ለምሳሌ የጂ ዱሬሽን ፊኒሺንግ ታይም ስንት ነው? 29። የጂ ማለት 29 ቀን። ኤች ዱሬሽኗ ስንት ነው? 28። ስለዚህ እናደርጋለን ማለት ነው 29 ያለችውን እናስቀድማታለን ማለት ነው። 29ኛው ቀን ላይ የሚለውን እናስቀድማለን። ስለዚህ ለአይ ማለት 29ኛው ቀን ላይ ይጀምርና አይን ለመስራት ስንት ቀን የፈጀበት? 5 ቀን ተብሏል። 29 ሲደመር 5 34 ይሆናል ማለት ነው። ኦኬ 34 ከሆነ አይ ኮምፕሊት እንዳደረገ ጀ ስታርት ያደርጋል። አሁን አይ ኮምፕሊት እንዳደረገ ጀ ስታርት ያደርጋል ማለት አይ ኮምፕሊት ያደረገበት ቀን ስንተኛው ቀን ላይ ነበር? 34ኛው ቀን ላይ ነው። 34ኛው ቀን ጀን ለመስራት ስንት ቀን ነው የሚፈልግ? 8 ቀን። 34 ሲደመር 8 42 ቀን ማለት ነው። ኦኬ 42 ቀን። ኬንን ለመስራትስ? ኬን ደግሞ ለመስራት ምንድነው የሚለን? ከጀ ኮምፕሊት እንዳደረገ ጀ ስንተኛው ቀን ነው ያለቀ? 42ኛው ቀን ላይ። ኬን ለመስራት ስንት ቀን የተፈለገ? 6 ቀን። ስንደምራቸው ነው 48 ቀን ማለት ነው። ስለዚህ በዚህ መሰረት ኤርሌስ ስታርት ወይም ደግሞ አጠቃላይ ፕሮጀክት ዱሬሽን ታይሙ ስንት ነው የሚሉትን በቀላሉ መማር ትችላላችሁ ማለት ነው፣ መለየት ትችላላችሁ። ይሄ አሁን ኤርሌስ ስታርት እና ኤርሌስ ፊኒሿን ፈለግን። ይሄኛው ምንድነው የሚፈልግ ብያችኋለሁ? የክሪቲካል ፓዙ ወይም ደግሞ አጠቃላይ የፕሮጀክቱ ኮምፕሌሽን ታይም ስንት ነው የሚለውን ለመፈለግ ፎርዋርድ ፓስ ያልነው ሜቶድ ማለት ነው። አሁን ሌተስት ስታርት እና ሌተስት ፊኒሹን እንፈልግ። እሺ ሌተስት ፊኒሽ ስንሰራ ምን በልያችኋለሁ? ከኬ ተነስተን ወደ ኤ ነው የምንመለስ። ከኬ ወደ ኤ ያ ማለት ፊኒሽ ካደረጋችሁበት ቀን ወደ እንደገና በጀመራችሁበት ቀን ተመለሱ ነው። ስለዚህ የምትጀምሩ ከየትኛው ነው ማለት ነው? ከታች ላይ ነው የምትጀምሩ። ከኬ ጀምራችሁ ትመጣላችሁ። ኬ ሌተስት ፊኒሽዋ ስንት ነው? ኬ ያለቀበት ስንተኛው ቀን ላይ ነው? 48ኛው ቀን ማለት ነው። አሁን ኬ 48ኛው ቀን ላይ ነው አለቀ። ነገር ግን ኬን ዘግይቶ የጀመረበት ቀን ስንት ነው? ሌተስት ስታርት ማለት ዘግይቶ የጀመረበት። ስለዚህ 48ኛው ቀን ካለቀ ለኬ 6 ቀን ተሰጥቶታል። ግን እሱ ከመጀመሩ በፊት ያለችው ቀን ስንት ናት ነው? ኬ ከመጀመሩ በፊት ያለችው ቀን ስንት ናት? 48 ሲቀነስ 6 42ኛው ቀን ላይ ነበረ ማለት ነው። ስለዚህ ሌተስት ስታርት ፎር ኬ ማለት 42 ናት ማለት ነው። ለምን ፊኒሽ ያደረገበት 48ኛው ቀን ቢሆን ነገር ግን እሱ ከመጀመሩ በፊት ያለችው ቀን ስንተኛው ቀን ላይ ነው የጀመረ የሚለው ነው እየጠየቀናል። ስለዚህ 42ኛው ቀን። ኦኬ አሁን እንደዛ ካለን ቀጥለን ምን ሰራ ነው? ጀ እንሰራለን። ጀ ፊኒሽ ማድረግ ማለት ምን ማለት ነው? ኬ ስታርት ያደረገችበት ቀን ማለት ነው። ስለዚህ ጀ ፊኒሽ የሚያደርገው ማለት ኬ ስታርት ያደረገበት። ስለዚህ 42ኛው ቀን ነው ኬ ስታርት ያደረገ ማለት ጀ ፊኒሽ ያደረገበት ነው ማለት ነው። ኦኬ ጀ ከመጀመሩ በፊትስ ያለው ቀን ስንት ቀን ነበር የተጠቀመ? 42 ሲቀነስ 8 34 ቀን ነው ማለት ነው። 34ኛው ቀን ነበር ጀ ስታርት ሲያደርግ ማለት ነው። ዘግይቶ ሊጀምር ቢል 34ኛው ቀን ላይ ይጀምራል ማለት ነው። ኦኬ አይ ነው ኔክስት የሚመጣው አይ የምንለው አክቲቪቲ ነው። አይ ማለት ከማን ነው? ጀ ስታርት ያደረገበት ለአይ ምንድና ማለት ነው? ፊኒሽንግ ናት ማለት ነው። አይ ፊኒሽ እንዳደረገ ጀ ስታርት ያደርጋል አይደል? ስለዚህ 34ኛው ቀን ለማን ነው ማለት ነው? ለአይ ፊኒሽ ያደረገበት ነው። ኦኬ አይ ስታርት የሚያደርገው መቼ ቀን ነው? አይ ስታርት የሚያደርገው መቼ ነው? አሁን አይ ስታርት ለሚያደርገው ስንል
አይን ለመጀመር ለመስራት የተሰጠው ቀን ስንት ነው የሚለን 5 ቀን። ስለዚህ ከ34 ሲቀነስ 5 29ኛው ቀን ላይ ስታርት አድርጓል አይ ማለት ነው። ኦኬ ኔክስት ኤችን እንፈልግ። ኤች ማለት ከአይ ወደ ዚህ ስመጣ ማለት ነው። አይ ስታርት ያደረገበት ለኤች ምንድን ነው? አይ ስታርት ያደረገበት ለኤች ምን ትሆናለች ማለት ነው? ፊኒሺንግ ታይም ሌተስት ፊኒሽ ትሆናለች። ስለዚህ 29ኛው ቀን ላይ ነው ስታርት ያደረገ አይ፣ ያ ማለት ኤች እንዳለቀ ማለት ነው። 29 ኤችን ለመስራት ስንት ቀን የተሰጠው? 6 ቀን። ስለዚህ ከ29 ሲቀነስ 6 ስንት ነው? 23ኛው ቀን ላይ ነው ስታርት ያደረገ ማለት ነው። ኤች ማለት ኤችን የጀመረ ማለት ነው 23ኛው ቀን። እንደገና ወደ ኋላ እየተመለሳችሁ 23ኛው ቀን ላይ ኤች ጀምሯል። አሁን ኔክስት ያለው አክቲቪቲ ማለት ነው ጂ ማለት አይ ፊኒሽ ስታርት እንዳደረገች ጂ ምን ታደርጋለች? ፊኒሽ ታደርጋለች። ስለዚህ አይ ስታርት ያደረገባት ቀን ስንተኛው ቀን ላይ ነበረች? አይ ስታርት ያደረገባት ማለት ለጂ ምንድናት? ፊኒሽ ያደረገባት ማለት ነው። ስለዚህ ስታርት ያደረገባት ቀን ስንት ናት? 29ኛው ቀን ላይ ነው። አይ ስታርት ያደረገ ስራውን 29ኛው ቀን። ስለዚህ ጂ እንዳለቀ ማለት ነው። ጂን ለመስራት ስንት ቀን የተሰጠው? 5 ቀን። 29 ሲቀነስ 5 ስንት ነው? 24ኛው ቀን ላይ ማለት ነው። ጂን የጀመረው 24ኛው ቀን ላይ ያለ ነበር ማለት ነው። ኦኬ አሁን ወደ ሌሎች እንምጣ። ማን ነው ኤፍን ስንሰራ ኤፍ ማለት ከማን ነው የሚጀምረው? ከጂ። ጂ ስታርት ያደረገችበት ቀን ማለት ለኤፍ ምንድን ነው? ፊኒሽ ያደረገበት ቀን ነው። ስለዚህ ጂ ስታርት ያደረገው 24ኛው ቀን ላይ ለሱ ፊኒሽንግ ይሆናል ማለት ነው። ኦኬ ጂ ኤፍ ፊኒሽ በሚያደረገበት 24ኛው ቀን ከሆነ ሲጀምር ግን ስንተኛው ቀን ላይ ነበር ማለት ነው? የሱ የተሰጠው ቀን ስንት ነው? የኤፍ 3 ቀን ተሰጥቶታል። ስለዚህ ከ24 ሲቀነስ 3 21 ማለት ነው። 21ኛው ቀን ላይ ኤፍ ስታርት አድርጓል ማለት ነው። ኦኬ አሁንም የሲን እንስራ። የማንን ነው? የኢ ማለት ከዚህ ጋር ኢን እንስራ። የኢ ማለት ኢ ፊኒሽ የሚያደርገው ማን ስታርት ሲያደርግ ነው? ኤች ስታርት ሲያደርግ ነው። ኤች ስታርት ያደርገው ሌተስት ስታርት ኤች ስንት ነው? ኤች ላይ ሌተስት ስታርት ማለት በዚህ ተራት መጡና 23ኛው ቀን ላይ ማለት ነው። 23ኛው ቀን ኢ ፊኒሽ አድርጓል። 23ኛውን ቀን ኢ ካለቀ ግን ከመስራቱ በፊት የሱ የተሰጠው ቀን ስንት ነው? 8 ቀን። ስንቀንሰው ስንት ይሆናል ማለት ነው? ስንተኛው ቀን የጀመረ ማለት ነው? 23ኛው ቀን ከጨረሰ 8ኛው ቀን ስንቀንስበት 8 ስንት ይሆናል ማለት ነው? 15ኛው ቀን ላይ ነበር ጀመረ ማለት ነው። 15ኛው ቀን ላይ ጀምሯል። የጨረሰው 23ኛው ቀን። ለምን 15 ቀን ሲደመር የሱ 8 ሰዓት 8 ቀን 23 ቀን ማለት ነው። ኦኬ አሁን ዲን እንስራ። ዲ ማለት ከማን ስታርት የምታደርገው? ዲ ማለት ኤፍ ፊኒሽ እንዳደረገ ስታርት እንዳደረገ ዲ ፊኒሽ ያደርጋል። አሁን ኤፍ ዲ ማለት ኤፍ ፊኒሽ እንዳደረገ ነው ፊኒሽ የሚያደርገው። ስታርት እንዳደረገ እሱ ፊኒሽ ያደርጋል ነው። ኤፍ ስታርት ከማድረጉ በፊት እሱ ፊኒሽ ያደርጋል። ስለዚህ የኤፍ ስታርቲንጓ ስንት ናት? 21 ቀን 21ኛው ቀን ላይ። ስለዚህ ዲን ለመስራት ስንት ቀን የተሰጠው? 5 ቀን። 5 ሲቀነስ 21 ሲቀነስ 5 ስንት ይሆናል ማለት ነው? 16ኛው ቀን ላይ ነበር ማለት ነው። ዲ ስታርት ያደረገው በ16ኛው ቀን ላይ ነበር። ኦኬ ሲን እንፈልጋው። ሲ ማለት ነው አሁን ኤፍ ላይ ነው የመጣነው። ኤፍ ሲ ፊኒሽ እንዳደረገ ኤፍ ስታርት ያደርጋል። የኤፍ ሌተስት ስታርቷ ስንት ናት? 21ኛው ቀን ላይ። ኤፍ ስታርት ከማድረጉ በፊት ሲ ስታርት ያደረገው መቼ ነው? ሲ ፊኒሽ ያደረግ 21ኛው ቀን ላይ ነበር ማለት። ሲን ለመስራት ደግሞ 7 ቀን ተሰጥቶታል። 21 ሲቀነስ 7 14 ማለት ነው። 14ኛው ቀን ላይ። ኦኬ አሁን ማንን ነው የምንፈልግ? ቢ ማለት ከ3 ቦታ ነው የምናወዳድራቸው። ቢን ስንፈልግ የቢን ፊኒሽንግ የትኛው ነው የሚሆንለት? ሌተስት ፊኒሽ ብላችሁ ለመምረጥ የቢን ስትወስዱ ምንድነው ሾርተስት ታይም ያለችበትን ከሶስቱ ከማን ከዲ ከሲና ከኢ ሾርተስት ሌተስት ፊኒሽ ታይም ያለበት ስታርት ታይም ያለባቸውን ትወስዳላችሁ ማለት ነው። የሶስቱ አክቲቪቲዎችን ሌተስት ታይም ታወዳድሩና ዝቅተኛውን። ኦኬ ስለዚህ የቢ ፊኒሽንግ ታይም ማለት ዲ ስታርት ሲያደርግ ወይም ሲ ስታርት ሲያደርግ ወይም ኢ ስታርት ሲያደርግ ነው። ከሶስቱ ዝቅተኛ ታይም ያለበትን ትወስዳላችሁ። ኦኬ ስለዚህ የሶስቱን ሌተስት ታይም ለምሳሌ ሲ ስታርቲንግ ኳስ ስንት ናት? 14 ዲ ስታርቲንግ ኳስ ስንት ናት? 16 ኢ ስታርቲንግ ኳስ ስንት ናት? 15 ስለዚህ ከ14 ከ16 ከ15 ዝቅተኛ ሌተስት ስታርት ታይም ያለው የትኛው ነው? የ14 ማለት ነው። ስለዚህ ሲ ማለት ነው 14 እንላለን። 14 ማለት
ሲ ስታርት እንዳደረገ ዲ ፊኒሽ ያደርጋል። ሌተስት ፊኒሽ ለዲ ትሆናለች ማለት ነው። ኦኬ ቢን ለመስራት ስንት ቀን የተሰጠው? 4 ቀን። 14 ሲቀንስ 4 10 ይሆናል ማለት ነው። ስለዚህ 10ኛው ቀን ላይ ስታርት አድርጓል ማለት ነው። ኦኬ የቀረችን ማናት? ኤ የምትለው አክቲቪቲ ናት። ኤን ለመስራት ምንድነው የምናደርገው? ኤም ፊኒሽ ያደረግ ቢ ስታርት ያደረገባት። ቢ ስታርት ያደረገ ስንተኛው ቀን ላይ ነው? 10ኛው ቀን። ስለዚህ ኤን ለመስራት የተሰጠው ቀን ስንት ነው? 10 ቀን። ስለዚህ 10 ሲቀንስ 10 ዜሮ ትሆናለች ማለት ነው። ዜሮ ማለት ምንድን ነው? ሌተስት ዘግይቶም ቢሆን ኤ ስታርት ያደረገው 0 ላይ ነው ማለት ነው። 0 ላይ ማለት ምንም ከዛ በፊት የተሰራ ስራ የለም የሚለውን ያሳየናል ማለት ነው። ስለዚህ ኤርሌስት ስታርት፣ ኤርሌስት ፊኒሽ፣ ሌተስት ስታርት እና ሌተስት ፊኒሽ የሚሉትን በዚህ መንገድ አገኘነን ማለት ነው። ይህን ይመስላል። አሁን ስትሰሩ ምንም የተለየ ነገር የለውም። ከክሪቲካል ፓዝ ሜትድ ከሰራውላችሁ አክቲቪቲ ኦን አሮው በሰራውላችሁ መሰረትም ያው ተመሳሳይ ነው። ሌተስት ስታርት እና ሌተስት ግን ከዚህ ላይ ምንድነው ሌተስት ስታርት የምንላቸው አክቲቪቲዎች ወይም ኢቨንቱ ላይ ነው ያለ። ስታርቲንጉም ኢንዲንጉም ከዛው ሰርክሉ ላይ ነው ያለ። እነዛኛው ስንመጣ ግን ምንድነው ማለት ነው ስታርቲንግ እና ኢንዲንግ አንድ ሁለት እያነሰ ተጻፍናቸው። ስታርቲንግ እና ኢንዲንግ ፖይንታቸው የተለያየ ሰርክሎች ናቸው ማለት ነው። ስለዚህ በዚህ መንገድ ኤርሌስ ስታርት፣ ኤርሌስ ፊኒሽ፣ ሌተስት ስታርት፣ ሌተስት ፊኒሽ ታይም ቱ ኢች ኢቨንት የሚሉትን በዚህ መንገድ ዲተርማይን አደረግነን ማለት ነው። አሁን ይህን ካገኛችሁ በኋላ በቀላሉ ዱሬሽኑ ስንት ነው ብትባሉ ያው መጣችሁ ከዚህ ላይ መደመር 48 ቀን ናት የምትለውን ማየት ትችላላችሁ። ወይም መጣችሁ ፊኒሽ ያደረገ ኤርሌስ ፊኒሽ ስንት ነው ብትባሉ 48 ብላችሁ ትወስናላችሁ ማለት ነው። ስለዚህ ይህን አግኝታችኋል። ኦኬ ስለዚህ ኤርሌስ ስታርት፣ ኤርሌስት ፊኒሽ፣ ሌተስት ስታርት እና ሌተስት ፊኒሹን ካገኛችሁ በኋላ ቀጥለን የምንሰራው ምንድን ነው ፍሎቱን ወይም ደግሞ ስላክ ታይማቸው ምን ያህል ነው የሚሉትን የሁሉን አክቲቪቲዎችን እንፈልጋለን። ስላክ ታይም ክሪቲካል ፓዝ ሜትድ አክቲቪቲ ኦን አሮ ሲሰራ በባለፈው ቪዲዮ አይቻላል እንዴት እንደሰራው ታይታችኋል። ሌተስት ፊኒሽ ማይነስ ኤርሌስት ፊኒሽ አድርጋችሁ ማግኘት ትችላላችሁ። ወይም ደግሞ ሌተስት ስታርት ማይነስ ኤርሌስት ስታርት ብላችሁ ለምሳሌ ሌተስት ፊኒሽ ማይነስ ሌተስት ስታርት ማለት እነዚህ ለምሳሌ ይሄ ፓርት ማለት ነው። እነዚህ ለምሳሌ ማየት ትችላላችሁ። እነዚህ ናቸው ሌተስት ፊኒሽ ምላቸው እነዚህ ናቸው። እነዚህን ከማንም ቀንሷቸው መጣችሁ ከኤርሌስት ፊኒሾች ጋር ቀንሳላችሁ በኦርደራቸው። ወይም ደግሞ እነዚህ በቀይ የጻፍኳቸው ለምሳሌ አሉ ሌተስት ስታርት ፓርቶች አሉ ሲቀነስ ከማን ኤርሌስት ስታርት ፓርት ማለት። ስለዚህ በፈለጋችሁ ብቀንሱት እኩል ውጤት ነው የምታገኙት። ኦኬ አሁን የዚህ እንስራ። ሌተስት ፊኒሽ ማይነስ ኤርሌስት ፊኒሽ 10 ሲቀነስ 10 ዜሮ ትመጣለች። 14 ሲቀነስ 14 ዜሮ ይመጣል። 21 ሲቀነስ 21 ዜሮ ይመጣል። 21 ሲቀነስ 19 2 ይመጣል። 23 ሲቀነስ 22 1 ትመጣለች። 24 ሲቀነስ 24 ዜሮ ይመጣላችኋል። 29 ሲቀነስ 29 ዜሮ ይመጣል። 29 ሲቀነስ 28 1 ትመጣለች። 34 ሲቀነስ 34 ዜሮ ትመጣለች። 42 ሲቀነስ 42 ዜሮ ይመጣል። 48 ሲቀነስ 48 ዜሮ ይመጣል። ሶ ይሄ ምንድነው ማለት ነው ክሪቲካል አክቲቪቲዎችና ነን ክሪቲካል አክቲቪቲዎችን ስላካቸውን ፈለኩ ማለት ነው። ስለዚህ አሁን ሂዳችሁ በምታዩበት ሰዓት 0000 ያላቸው ማለት እነማን ናቸው ብይናል? ክሪቲካል አክቲቪቲዎች ወይም ክሪቲካል ፓዙ ላይ ያሉ አክቲቪቲዎች በሙሉ ስላካቸው ምንድነው ማለት ነው ዜሮ ማለት ምን ማለት ነው? ከነዚህ አክቲቪቲዎች መካከል አንደኛው አክቲቪቲ ቢዘገይ እያለ ነው። ዘገየ ከተባለ አጠቃላይ ፕሮጀክቱ ማለቅ ያለበት በ48 ሰዓት ማለቅ ያለበት ነገር ግን ከ48 የበለጠ ታይም ይወስዳል ነው። በ48 ቀን ማለቅ ያለበት ከ48 ቀን በላይ ይወስዳል ማለት። ስለዚህ እነዚህ አክቲቪቲዎች ማለት አለባቸው ማለት መዘግየት የሌለባቸው ዲሌይ መደረግ የሌለባቸው አክቲቪቲዎች ናቸው ማለት ነው። ነገር ግን ለምሳሌ አክቲቪቲ ዲ ስትመጡ 2 ይላል። ክሪቲካል አክቲቪቲ 2 ይላል። ይሄ ማለት 2 ቀን ቢዘገይ ምንም ችግር አያመጣም ነው ዲሌይ ቢያደርግ ፕሮጀክቱ ከ48 ቀን ወደ ኋላም ወደፊት ማድረግ ማለት ነው። አንድ ስንል ለምሳሌ ኢ አንድ ቀን ቢዘገይ ምንም ችግር የለውም። መጠን ኤችም ስንመጣ አንድ ቀን ቢዘገይ ምንም ችግር የለውም እያለ ነው። ስለዚህ ክሪቲካል አክቲቪቲ የሚባሉት ግን መዘግየት የሌለባቸው ኦን ታይም አፕላይ መደረግ ወይም ደግሞ ፕሮግረስ ኢቫሉዌት መደረግ ያለባቸው እነዚህ ናቸው ማለት ነው። ስለዚህ ስላክ አክቲቪቲ ይህን ይመስላል ማለት ነው። አሁን ስላኮች ሁሌም ዜሮ ቫልዩ ያላቸው ከተባለ ክሪቲካል አክቲቪቲ፣ ነን ዜሮ ቫልዩዎች ደግሞ ምንድናቸው ማለት ነው? ነን ክሪቲካል አክቲቪቲዎች ናቸው ማለት ነው። ስለዚህ ይህን እናያለን ማለት ነው። ይህን አየን።
አሁን ደግሞ ቀጥለን የምናየው ምንድነው ማለት ፋይንድ ዘ ቫሪያንስ ኦፍ ኢች አክቲቪቲ ቫሪያንስን እያንዳንዱን አክቲቪቲ ቫሪያንስ ፈልጉ ነው የሚለን። አሁን የሁሉንም ነን ክሪቲካልም ክሪቲካል አክቲቪቲዎችን ቫሪያንሱን እንዴት ነው የምንፈልግ የሚሉትን አንድ ባንድ እየፈለግን እንምጣ። የነዚህን ቫልዩስ በምንፈልግበት ሰዓት ምንድነው የሚለን ኢን ፎርሙላ ተጠቀማላችሁ። ቫሪያንስ which is equals to pessimistic time minus optimistic time divided by 6 the whole square ታደርጋላችሁ። ያ ማለት ፔሲሚስቲክ ታይም ማለት እነዚህ ናቸው። የእያንዳንዳቸውን አክቲቪቲ ፔሲሚስቲክ ታይም ማለት የነዚህን ታይሞች ሲቀነስ ከማን ነው የምንቀንሳቸው? እነዚህ ከኦፕቲሚስቲክ ታይሙ ያሉትን ቀንስና ሲካፈል ለማን እናደርጋለን? ለስድስት እናካፍልና ያን ያገኘነውን ቫልዩ እናደርጋለን ማለት ነው ስኩዌር እናደርጋለን። ለምሳሌ የዚህኛውን እንስራ። የዚህ እንደምሳሌ እንስራ። ስንት ነው የሚለን? ፔሲሚስቲኩ ስንት ነው? 16 ሲቀነስ እንላለን ለስንት? ኦፕቲሚስቲኩ 8 ሰዓት። አሁን ብራኬት ላስገባና እዚህ ላይ ለ8 ይሄው ትልቁ ብራኬት በዚህኛው አስገባው። ስለዚህ ብራኬት ሁለት ብራኬት ያደረኩት ምንድነው እቺኛቱን 16 ሲቀነስ 8 ሲካፈል ለ6 ታደርጋላችሁ። መጀመሪያ ሲካፈል ለ6 ካደረጋችሁ በኋላ ቫልዩ ምንም ታደርጉት ማለት ነው 16 ሲቀነስ 8 ይሆናል። ሲካፈል ለ6 8 ይመጣል። ስለዚህ ምን ነው የምናደርገው ማለት ነው እኩል ይሆናል እና ይሄን ብራኬት እናስገባና ስኩዌር ማድረግ ነው ማለት ነው። ይሄንን ስኩዌር እናደርጋለን። ስለዚህ ምን ይመጣላችሁ ማለት ነው 8/6 ዘ ሆል ስኩዌር ሲሆን የሚመጣላችሁ ቫልዩ ስንት ማለት ነው? የዚህ ቫልዩ ስንት ይመጣላችኋል? 0.00219 ቼክ አድርጓቸው እናንተ። ስለዚህ በዛ ፎርሙላ መሰረት እንስራ። ስለዚህ 0 ስንት መጣችላችሁ ማለት ነው 0.0219። ሁለተኛውን እንስራ። የቢን ስንሰራ ቫሪያንሷ ስንት መጣለች? ፔሲሚስቲኳ 6 ሲቀነስ 2 ነው የምናደርገው። ኦፕቲሚስቲኳ 2 ናት። ሲካፈል ለ6 6 ሲቀነስ 2 4 4 ሲካፈል ለ6 ዘ ሆል ስኩዌር ስናደርገው ቫልዩ ስንት ይመጣላችኋል? 0.444 ይመጣላችኋል። ይሄኛውን አክቲቪቲ ስንሰራ ስንሰራስ ፔሲሚስቲኳ ስንት ናት? 10 ሲቀነስ 4 6 6 ሲቀነስ 6 ሲካፈል ለ6 1 አንድን ስኩዌር ስናደርጋት 1 ትመጣለች ማለት ነው። እቺኛቱን አክቲቪቲ ስመጣስ ዲ ማለት ፔሲሚስቲኳ ስንት ናት? 7 ሲቀነስ 3 4 ሲካፈል ለ6 ዘ ሆል ስኩዌር ስናደርገው 0.444 ትመጣለች ማለት ነው። ኢ ደግሞ ማለት ስንት ነው? ፔሲሚስቲኳ 10 ናት። 10 ሲቀነስ 6 4 ሲካፈል ለ6 ዘ ሆል ስኩዌር ስናደርገው 0.444 ይመጣላችኋል። ኤፍ ማለት ፔሲሚስቲኳ ስንት ናት? 4 ኦፕቲሚስቲኳ ስንት ናት? 2 4 ሲቀነስ 2 ስንት ይመጣልና 2 ሲካፈል ለ6 ዘ ሆል ስኩዌር ስናደርገው ስንት ይመጣ ማለት ነው 0.111 እያለ ይቀጥላቸው። ኦኬ ጂን ስንፈልግ ስንት ይመጣልና ጂን ስንፈልግ ፔሲሚስቲኳ ስንት ናት? 4 ኦፕቲሚስቲኳ ስንት ናት? 2 ሲካፈል ለ6 ዘ ሆል ስኩዌር ስናደርገው ልክ እንደመጀመሪያው 0.111 እያለ ይመጣል ማለት ነው። ኦኬ ኤችን እንፈልግ። የኤችን ቫልዩ እንፈልግ። ኤች ፔሲሚስቲኳ ስንት ነው? 11 ሲቀነስ ኦፕቲሚስቲክ 5 6 ይሆናል። 6 ሲካፈል ለ6 1 ዘ ሆል ስኩዌር ሲሆን 1 ትመጣለች ማለት ነው። አይ ማለት ፔሲሚስቲኳ ስንት ነው? 5 ኦፕቲሚስቲኩ ስንት ነው? 1 5 ሲቀነስ ለ1 4 ሲካፈል ለ6 4/6 ዘ ሆል ስኩዌር ሲሆን 0.444 ትመጣለች ማለት ነው። የጀን እንፈልግ። ፔሲሚስቲኳ ስንት ነው? 9 ኦፕቲሚስቲኩ 7 9 ሲቀነስ 7 2 ሲካፈል ለ6 ዘ ሆል ስኩዌር ሲሆን ስንት ይመጣል? 0.111 እያለ ይመጣል ማለት ነው። የመጨረሻዋ ማናት? ኬ ፔሲሚስቲኳ ስንት ናት? የኬ ፔሲሚስቲክ 9 ኦፕቲሚስቲኩ 3 9 ሲቀነስ 3 6 ሲካፈል ለ6 1 ስኩዌር ስናደርጋት 1 ትመጣለች ማለት ነው። ስለዚህ ይህ ቫሪያንሳቸውን አገኘነን ማለት ነው። አሁን ቫሪያንሶችን አገኘነን። ይህን ቫሪያንስ ካገኛችሁ ካስቀመጣችሁ በኋላ ምንድነው የምታደርጉ ማለት ነው? ቀጥላችሁ የምትሰሩት ምንድነው? ስታንዳርድ ዲቪዬሽኑን ፈልጉ። ዲቪዬሽኑ ስለዚህ
በምን ያህል ጊዜ ዲቪዬት ወይም ዲፈረንት ሊመጣ ይችላል የሚሉትን እንፈልጋለን ማለት ነው። ስለዚህ ስታንዳርድ ዲቪዬሽኑን ስንፈልግ ይህችን ፎርሙላ እንጠቀምና በዚህ መልክ ታገኛላችሁ ማለት ነው። ፋይንድ ዘ ስታንዳርድ ዲቪዬሽን ኦፍ ኢች አክቲቪቲ የእያንዳንዱን አክቲቪቲ ስታንዳርድ ዲቪዬሽን ፈልጉ ነው የሚለንን። ነገር ግን ስታንዳርድ ዲቪዬሽን የምንፈልግላቸው የክሪቲካል አክቲቪቲዎችን ብቻ ነው። የክሪቲካል አክቲቪቲዎችን ቫሪያንስን እየደመርነን አምጠን መጨረሻው ላይ በስኩዌር ሩት አስገብተን እናገኛለን ማለት ነው። ሶ አሁን ቀጥለን ደግሞ ሌላው የምንሰራው ምንድነው የሚለንን ኤፍ ፋይንድ ዘ ስታንዳርድ ዲቪዬሽንስ ኦፍ ኢች አክቲቪቲ። አሁን ስታንዳርድ ዲቪዬሽኑን ፈልጉ ነው የሚለንን። ስካተሩ ወይም ደግሞ ዲፈረንሳቸው ምን ያህል ጋፕ ምን ያህል ቀን ነው የሚለውን ነገሮችን እንፈልጋለን በእያንዳንዱ በተለይ ደግሞ የክሪቲካል አክቲቪቲዎችን ማለት ነው። ዜሮ ስላክ ያላቸው ወይም ደግሞ ፍሎታቸው ዜሮ የሆኑትን የክሪቲካል አክቲቪቲዎችን ስታንዳርድ ዲቪዬሽን እንፈልጋለን። እሱን ስታንዳርድ ዲቪዬሽን ምንድነው የምናደርጋቸው ማለት ነው እንደምርና the square standard deviation is equal to the square of the summation the sum result of what the variance for critical activity የክሪቲካል አክቲቪቲዎችን ቫሪያንስን እንደምርና እሱን ስኩዌር ሩት ማስገባት ማለት ኦኬ። አሁን ይሄው እንደሚታያችሁ ለምሳሌ ይሄን የጻፍኩላችሁን ቼክ ማድረግ ትችላላችሁ። እያንዳንዳቸው ለምሳሌ ስኩዌር ሩት አድርጌ ለምሳሌ ጻፍኩላችኋል። የኤ አክቲቪቲ ስንመጣ ፍሎቷ ስንት ናት? ስላኳ ዜሮ ናት። ዜሮ ላይ ያለችው ስታንዳርድ ዲቪዬሽን ቫሪያንሷ ስንት ናት? 0.0219 ሲደመር ቢ ላይ ስንመጣ ስላኳ ስንት ናት? 0። ስለዚህ 0.444 ሲደመር ሲ ላይ ስንመጣ 0 ነው ስላኳ 1 ትላለች። 1 ሲደመር ዲ ስትመጡ 0 ስላኳ ስንት ናት? ዲ ላይ 2 ናት። ስለዚህ ይህን አሁን ክሪቲካል አክቲቪቲ ስታንዳርድ ዲቪዬሽን አንፈልገው ማለት ዲን እንተዋለን። ኢ ስትመጡስ 1 ምትላለች እሷንም እንተዋለን። ኤፍ ስንመጣ 0 ምትላለች። ስለዚህ 0 ያለችባትን 0.111 3 ጊዜ 1 ሲደመር እና ጂ ስንት ነው ስላኳ 0። ስለዚህ እሷንም እንጽፋለሁ 0.111 ሲደመር እና ኤች ስንት ነው ስላኳ 1። ይሄን ጃምፕ ትሉታላችሁ ይሄንን ክሪቲካል አክቲቪቲ ስላልሆነ ማለት ነው። አይ ስንት ነው 0 ይላል ስላኩ ስንት ነው 0.44 ስለዚህ ፕላስ 0.44 ሲደመር ትሉና ጄ ስንት ነው 0 ይላል። ስለዚህ 0.111 ሲደመር ኬ ስንት ነው 0 ይላል። አሁንም ይሄን ክሪቲካል ነው 1 እንዳል። ስለዚህ ስንደምራቸው እና ስኩዌር ስታስወጡ ስንት ይሆናል ማለት ነው 1.8 ይመጣላችኋል። ስለዚህ ስታንዳርድ ዲቪዬሽን ፎር ዘ ፕሮጀክት ኢዝ 1.8 ዴይዝ ብለን እናስቀምጣለን ማለት ነው። ኦኬ አሁን ስታንዳርድ ዲቪዬሽን በዚህ መንገድ አግኝተናል። የቀረችንን የመጨረሻዋ ጥያቄ ምንድነው የሚለንን ፕሮጀክት ኮምፕሊሽኑ 50 ቀን ቢሆን የሚሉትን እንፈልጋለን። ፕሮባቢሊቲ ኦፍ ኮምፕሊቲንግ ዘ ፕሮጀክት ኢን 50 ዴይዝ አሁን በ50 ቀን ቢጨርስ አሁን 50 ቀን የመጨረስ ፕሮባቢሊቲ ምን ያህል ነው ነው ጥያቄያችን። ለምሳሌ 50 ቀን የመጨረስ ፕሮባቢሊቲ ምን ያህል ነው? ስለዚህ ዜድ ቴብል ላይ ተጠቅመን እንሰራለን። ፕሮባቢሊቲ ምክንያቱም ፕሮባቢሊስቲክ የሆነ ሜትድስ እየሰራን ስለሆነ የፕሮባቢሊቲ ቫልዩአቸውን እንፈልጋለን ማለት ነው። ፕሮባቢሊቲ ኦፍ ዜድ when the project completed within 50 days with equals to completing time minus expected time of the project ያ ማለት ኮምፕሊት የሚያደርግበት ተብለን የታቀደው ቀን ለምሳሌ 50 ቀን ቢሆን ነው የሚል ሲቀነስ እንላለን expected time of project ኤክስፔክት የተደረገው ምን ያህል ቀን ነው? 48 ቀን የተባለ ሲካፈል ስታንዳርድ ዲቪዬሽን አድርገን እናገኛለን። ስለዚህ z which is equals to completing time ስንት ነው 50 days minus expected time of a project ስንት ነው 48 day ነው ያገኘነው ሲካፈል ለስንት እናደርጋለን ማለት ነው ለ1.8 ስታንዳርድ ዲቪዬሽን ስንት ይመጣ ማለት ነው 1.111 እያለ ይመጣል። ይሄ ከዜድ ቴብል ላይ ሄዳችሁ ወደ ሮ ፓርት ስትመጡ ኮለመን ፓርት ስትመጡ 1 እና 1.1 የምትለውንና ወደ ሮ ፓርት ስትሄዱ ደግሞ 0.1 ምትላለች 0.01 ምትላለች። ስለዚህ እሷን ስደምር ስናል ከዜድ ቴብል ላይ ኢንቫልዩ ስንት ማለት ነው ምን እናገኛለን 0.8665 ምትላለች። ይሄን ወደ ፐርሰንት ስንቀይረው ምን ይሆናል ማለት ነው 86.65% የሚሆነው ምንድነው? በዚህ 1% ማለት ነው ፕሮጀክቱ በ50 ቀን ኮምፕሊት ያደርጋል የሚሉትን እናስቀምጣለን ማለት ነው። ስለዚህ ውድ የቻናል ቤተሰቦች ይህን ይመስላል ፓርት ማለት በዚህ መንገድ መስራት ትችላላችሁ። እናንተ ላይክ፣ ሼር፣ ሳብስክራይብ በማድረግ ለጓደኞቻችሁ አድርሱላቸው። ለቀን ተማሪዎች፣ ለማታ ተማሪዎች፣ ለዲስታንስ ተማሪዎች አድርሱላቸው። የማኔጅመንት የቢዝነስ ማኔጅመንት እና የቢዝነስ አድሚኒስትሬሽን ተማሪ የሆነ በሙሉ ይመለከተዋል። የአካውንቲንግ ተማሪዎችም ኦፕሬሽን ሴክተር ስለሚማሩ ይመለከታቸዋል። ለነሱ አድርሱልኝ። ሰላማችሁ ይዛ ሰላም ቆዩ። በሌላ ቪዲዮ እስከምንገናኝ ድረስ